የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ እና እንደዛ ነው። መጨረሻ ላይ የሞት መስሎት ነው ትቶት ሄደው ወይስ አምልጠው? አይ ሞቻለሁ። ሞተው ስሞት ጥለው ሄዱ። ልጄም ነበረ ታላቅ ልጄ፣ እሱንም ማጅራቱን በሰደፉ ስለመታው ሞቷል። እሱንም ሞተ ብለው በእንትኑ በስለቱ ግን አልነኩትም። ያው በመጥረቢያው ዛቢያ ብቻ ነው የመታው እና በሰደፉ ነው የመታው። እሱም ዳነ፣ እኔም ዳንኩ። ይኸው ነፍሴ አለ ለአሁኑ። ደምህን ጠጥተውታል የሚባል ነገር አለ። በምንድን ሁኔታ ነው የጠጡት ደምህን? መጨረሻ ላይ ቆንጭራውን እዚች ቁስሏ ላይ ሰፋ አለችው ቦታ አስገብተው በቆንጭራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እንደዚች እጁ ላይ ሞልቶ የመጨረሻ ላይ ሲወጣ እንዲች ጠጥቷት ነው የወጣው ደሙ።